በነገራችን ላይ መልካም በዓል በሚለው በእያንዳንዱ ፊደል እሺ ጋሽ ጥላሁን ይገራርም ሙዚቃ አለው። አልተቆጣውም። መልካም በዓል በሚለው ያን የምትወዷቸው ሙዚቃዎች አሉ። መለያየት ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃይና ሳየኛል ደርሶብኝ በቀምሰው ቀጥይ ልፋቴን ላንቺ መረረኝ አላልኩ ይኸው እስከ ዛሬ ከስቃይ አልዳንኩም ፍጹም ከአንዴ ሁለት ሶስት ምግብማ ሞልቷል አምላክ መች ነሳኝ የፍቅር ረሃብ ነው እንዲህ ያከሳኝ ሁልጊዜ በላለው ሆዴ መች ጎደለ ፍቅራችን ብቻ ነው ያልተደላደለ ለእንስሳ ልበላው እሺ ቀጥል መልካም ብለናል በፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ያገር አላት የ13 ወር ጸጋ ወግና ልማዳችን የወረስነው ካበው የአውደ ዓመቱ ትዝታ አይጠፋም ሕያው ነው። ከፈለክ በኦሮምኛ አካምና ጉማ ፈይማ ይርያንከቡ በአማርኛ ከፈለክ ደግሞ አቋቋምሽማ ልቤ ያስደነግጣል ፈገግታሽ ግሩም ነው ጭራሽ ነፍስ ያሳጣል ጭራሽ ነፍስ ያሳጣል ጭራሽ ነፍስ ያሳጣል ልቤ ብርቱ ነበር በኃይለኛነቱ ያለም ባንቺ ተረታብኝ ምን ይሆን ምክንያቱ የኔ ዓለም አልዋል አላደረ በአንድ ቀን እይታ እስኪ በጣም ታዘብኩት መንፈሴን በፍቅርሽ ሲረታ አታዝኝልኝም ወይ? ኧረ ተይ አይሆንም እውነትም ኢትዮ ቴሌኮም እናመሰግናለን። ተገናኝታችኋል። በጣም ነው እናመሰግናለን። ጥላሁን ገሰሰ እኔ ከዚህ በፊት በስሙ ልክ ጥላሁን ገሰሰ በሚለው አቅርቤዋለሁ ሌላ ቦታ ግን በጣም በሚገርም ሁኔታ እሺ በሁላችንም ኢትዮጵያዊ ስም ያለው በሙሉ በጥላሁን ገሰሰ በእያንዳንዷ ፊደል ተሰርቶባታል ሙዚቃ ዮናስ አሁን ያንተ የለው ተሰራበት ላይኖረው ይችላል እጸገነት በሚለው ግን አለ እጸገነት አለ አንቦልቦለላት እጸገነት በሚለው ግን ዘፍኗል ብለን እንቀጥል አንገ ቱገላ አይነሽ ቱገላ ገላ ቱገላ አይነሽ ድማማይነ ከፈለግሽ ደግሞ ሌላ ልሁን እንጂ ዋው የማልጠቅም ርካሽ ምንም ጊዜ ቢሆን ጸጊ በሏ ቀጥይ ጸና ጠ በአማርኛ አንድ ናቸው
ፀሐይ የሚል ሰው ፀሐይ ይላል። እውነት ነው። ፀሐይቱ ጣይቱ በሚለው እንቀይረውና ጠይም ናት ጠይም መከቀና በውበት ያጌጠች በፍቅሯ ልቤን እንክታርጋ የበላችሁ ሰሆነች። ድምፅ የለኝም። ጠይም ናት ጠይም መልከቀና በውበት ያጌጠች እሷው ናት ታውቃለች ከሌላ ማንን ሻለው። ቀጥይ። ጸጸ ሆኗል። ገንዘብ 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 ያልታ ይስራ ያልሰራበት ሀገር እንድታደግ ሁሉም እንዲያልፍለት። አይ ገንዘብ 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 ያለው ያውጣ ይስራ ገንዘብ ጸገነ ነይ ምነው በሏት ነይ ምነው በሏት ነይ ምነው በሏት ነይ ምነው በሏት ጸጊን እኮ ነው። ምነው በሏት ነይ ምነው በሏት። እሺ የመጨረሻው አዝመራው ትንፋሽ ተቀርጾ ይቀመጥ ማልቀሻ ይህ ነው የሞትኩ ዕለት የኔ ማስታወሻ። መልካም በዓል። ከዛ አሜን አሜን። እንዴ ዛሬ በእውነት በጣም ጠጁን ካነሳው ጠጣዋለሁ። አልጠጣ በደንብ እንዴ ማውራት አለብኝ። እሺ ግቢላት። በአየር ላይ ተራርቀናል። መምህር ስለነበረ ዮኒን በጣም ነው የማከብረው። እኔን አክብረኝ እያልኩ አይደለም። አንተም መምህር እኔም መምህር ነበርኩኝ። ደግሞ አንድ ፊልድ ላይ ነበርን። አማርኛ አስተማሪ ነበራችሁ። አማርኛ አስተምረናል። አከብርሃለሁ። ረዥም እድሜ ይመኝልሃል ወንድሜ። ላንተም አመሰግንሃለሁ። ግን በጣም ደስ ብሎኛል አዝመራው፣ ሁለተኛ ልጅ ወለድክ። እንኳን ደስ ያለ። ክብር ለፈጣሪ። አዎ እውነት ክብር ለእግዚአብሔር። አሁን እኛን እንዘፍንለት። እስካሁን ሲዘፍንልን አልነበር? እኛንና ምን ዘፍንለታ? አባ ደስ ይለዋል አይደል? ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። አመሰግናለሁ። አዝመራው እዚህ ስላለ ነው። ባለሽበት እንኳን ደስ ያለሽ፣ እንኳን ማረች። አሜን። እንግዲህ ያው ሰሞኑን በቲክቶክ አካውንት እንደው ስም አውጡላት እስኪ ብዬ ቪዲዮዋንም በሙዚቃ ትንብዬ ኑኑ የጨቅላዋ ሳይሽ ደስ ይለኛል ከመጥፎ ሀሳቤ ፍቅርሽ ይገዛኛል በሚል ዘፈን ተሸፍኖ ለቅቄው ነበር። እሺ ያሰፋ ባታ ከአንድ ሺህ በላይ ስሞች ወጥተዋልና ሁላችሁም ታግዙኛላችሁ። የትኛውን ስም ላድርገው? አዝመራው ነው አባቷና አዝመራው ነው ችግሩ። አሁን ያዝመራው ነው ችግሩ። ምንድነው የአባቷ ስም? ትንሽ አዝመራው ወንድ ቢሆን ደረሰ ይሆን ነበር። ኧረ አዝመራው ደረሰ አዝመራው ፍሬዘር አዝመራው ሴት ስትሆንስ ፍሬዘር ለሴት ይሆናል። ማንኛውም ስም እያወጣችሁ አብራችሁኝ ለቆያችሁ ሁሉ በጣም አመሰግናለሁ። ልያት አዝመራው ልላት ወስኛለሁ። አዝመራ መታየት አለበት አይደለ? እወድሻለሁ ልጄ። አመሰግናለሁ። በጣም ጥሩ ነገር ነው ያነሳው። እንደው ስለ ኑንዬ ዘፈን ስላነሳ ብዬ ነው። ኑንዬ ዘፈኑ የፍሬው ኃይሉ ነው። አዎ ግን እውነተኛ ታሪክ ነው። ያሰፋ ባተ ልጅ ነች ኑኑ ማለት አሁንም አለች እና ቤቱ ሲመጣ ይወዳ ስለነበር ዮኒ መባል ታሪኩ ነበር መባል ነበር። አሰፋ ባተ በጣም የሚገርም ማሲንቆ ተጫዋች፣ በጣም የሚገርም ለዛ ያለው ድምፃዊ ነበረ። የማትበላ ወፍ ተይዛ በጭራ
ናደማችሁ አካሌ ቦጭራ ቦጫጭራ መንደርተኛ ሁሉን እሳት ጫሪ ነው። መንደርተኛ እስኪ አንድ ላይ ሁሉ እሳት ጫሪ ነው። ያንን ገላደራ ካሌ ሰው እንዳይነካው። ይህንን ዜማ የተጫወተው ለመጀመሪያ ጊዜ አሰፋ ባተ ነውና ለአሰፋ ባተና ለአሰፋ ባተ ቤተሰቦች በሙሉ እስኪ አንዴ ባካችሁ እንኳን አደረሳችሁ። በድርሰባ ይቅርታ መድረኩን መራውት ያንተው ነው። ይሄ በዓል እኮ ታዲያ ይሄው ነው። በዓል ስትይ በዓል የምትይ ነው ያዘርጓታል። አንድ በዓል አለ ሰሞኑን እኛ ሰፈር የመርሳት በሽታ ያለበት በዓል ነው። አይ ካነሳሽው አይቀርም መርሳት በሽታ እንዳጋጠሙ አያውቅም። ከዛ ሚስቱን ሰርፕራይዝ ሊያረጋት የሆነ ነገር ይዞ ገባና አይንሽን ጨፍኝ ምናምን አላት። እንዳይረሳው አስጨፍኑ እኮ አይኗን ጨፈነች ማለት ነው። አይኗን መጨፈኗን ረስቶ እሱ ለምንድነው እኔን ላለማየት ነው የጨፈንሽው አይንሽን ነይ ውጪ ብሎ ምናምን ከቤት አባረራት ማለት ነው። ከቤት አባረራት። ከዛ ትላንትና ምናምን ከቤት ማባረሩን እሱ ረስቶት አሁን እየፈልጋት ያው ለተወለደችው ልጄም እንግዲህ ገና 1 ወር ከምናምን ነው። እሷም ያሳድግሽ እላለሁኝ። ቅዱሴንም ወዳለው በዚህ አጋጣሚ እደግልኝ ለቁም ነገር ብቃ እላለሁ። ከዛ ውጪ ባለቤቴ ስምረት ተሰማን አመሰግናታለሁ። እንኳን አደረሰሽ። በዚህ አጋጣሚ እንኳን ለትንሳኤ በዓል በሰላም አደረሰሽ ከነ ሙሉ ቤተሰቦቻችን በአጠቃላይ ማለት ነው።